ዛሬ ክሪፕቶ ውስጥ እንዴት ነጋዴ እንደምንሆን ነው የምናየው። እንግዲህ ይሄ እንደምታዩት እዚህ ጋር ቲኬት የሚለውን በመጫን እከፍተዋለሁ ማለት ነው። ከፍተዋለሁ። ቢትኬት ውስጥ ከገባሁ በኋላ ብዙ አይነት የንግድ ቾይዞች አሉ። አንደኛው ፊቸር ትሬዲንግ ነው። ሁለተኛው ስፖት ትሬዲንግ ነው። ሶስተኛው ኮፒ ትሬዲንግ እንዲሁም ኦኬ ክሪፕቶ ሎን የሚባል አለ እሱ በደንብ እናያለን። ቦት ትሬዲንግ የሚባልም አለ። እነዚህ እንዴት እንደሆኑ በየተራ እናያለን ማለት ነው። እንግዲህ ቅድሚያ ወደ ፊቸር ገብተናል። ፊቸር እንዴት ነው ፊቸር? አሁን ወደ ፊቸር ያስገባሁት ብር ወደ እዚህ ጋር ከላይ እንደሚታያችሁ እዚች ጋር 11.9 ዶላር አለኝ በፊቸር ውስጥ። ይሄኛው ስንት ትርፍ አለው? እዚች ጋር አካባቢ እንደምትታየው 0.13 ዶላር አለኝ። እዚች ጋር አካባቢ ደግሞ እንደምታዩት አንድሪያልዝድ ፔኒል ማለት ገና ወደ እውነትነት ያልተረጋገጠ ኪሳራ አለብህ እያለለኝ ነው እንትን ያለው እና እነዚህ እንዴት ነው ነው? አሁን እዚህ እዚች ጋር እንደምታዩት ፒቲሲ እዚች ጋር አካባቢ እንደምታዩት እዚች ጋር በ106 እዚች ጋር በ106 አካባቢ ገዝቼዋለሁ። በ106 ሺህ ማለት ነው። በ106 ሺህ ገዝቼዋለሁ። ይሄኛው እንደምታዩት ሾርት ነው። እንዲሁም አይዞሌትድ ነው። ይሄኛው አሁን ግን ሾርት ብየዋለሁ ማለት ሾርት ማለት ይቀንሳል እንደማለት ነው። አሁን እሱ ግን ስንት ሄደ? 106.700 አካባቢ ሄደ። ጨምረዋል ማለት ነው። እኔ ያልኩት ይቀንሳል ነው። ነገር ግን እሱ ስለጨመረ ኔጌቲቭ አስገብቶኛል። አሁን ይሄኛው ቢሸጠው ክሎዝ ብለው እዚህ ይሄኛው ብለው ይሄኛው 0.57 ያለው ወደ ሪል ይቀይረዋል። በውድ ዋጋ ገዝቼ በርካሽ ዋጋ እየተሸጠ ነው ማለት ነው። ጠብቄ ይሄኛው 106 የሚለው እስከሚቀንስ ጠብቄ ይሄኛው ፖዘቲቭ መሆን አለበት። የኔ ትርፍ እንዲረጋገጥ ማለት ነው። እና ይሄ ነው ፊቸር ማለት በቀላል አማርኛ
ትርጉሙን ከፈለጋችሁ እዚች ጋ አካባቢ አሁን ፓይ ኤስኤስዲቲ የገዛሁት 0.73 ላይ ነው። እሱ ሄደው 0.7390 በመሄዱ ስንት አለኝ እዚህ ኔጋቲቭ 0.01 ሶ ይሄኛው እንድታዩት ነው። አሁን እዚህ $2 አካባቢ አለ። እንደምታዩት ይህ $2.6 መነገድ ብፈልግ እንዴት ነው የምለው እዚች ጋር በመንካት ሎንግ የሚል ይታያችኋል። እዚህ ሎንግ አለ፣ ሾርትም አለ። እነዚህ ሎንግ በመንካት 25 እጥፍ ማለት ነው። ሾርት በመንካት ደግሞ 17 እጥፍ ማለት ነው። ያለኝ $2 ሎንግ ከሆነ 25 እዚህ እንደምታዩት 25 ነው ያለው። እዛች ጋር ደግሞ እንደምትመለከተው ሾርት በቀይ እንትን የሆነው 17 ነው ያለው። እንደምታዩት እነዚህ ሁለቱንም መቀነስ ይቻላል። እየጨመርኩ ስሄድ ሪስኩ በጣም ከፍተኛ ነውና ይሄኛው ኪሳራ ላይ ስለሚጥል 5 ይሆናል ሎንግ ማለት ነው። ሎንግ 5 ሾርት ደግሞ 5 እንዲህ ተደርጎ ቀስ እያለ ነው እድገት የሚመጣውና በአንድ ስለማይታደግ ቀስ እያለ እንዲሄድ እንደዚህ በማድረግ እችኛዋን በመያዝ ይሄ ቢትኮይን 106,800 ነው። ሎንግ ወይም ሾርት በማለት ትርፍ ወይም ኪሳራ በዚህ ይገኛል ማለት ነው። ስለዚህ በደንብ እዩትና ቀጣይ በደንብ እናያለን። እነ ስፖት፣ ኦኬ ክሪፕቶሎን፣ ኮፒ ትሬዲንግ እና ቦት ትሬዲንግ በደንብ እናያለን።